ሰላም ሰላም እንዴት ናችሁ? ውድ የቻናሌ ተከታታይ ተማሪዎች ዛሬ የማቀርብላችሁ ስለ ሴቶች ነው። ሴቶች ምንድን ናቸው? ሴቶች ከሪል ላይፋችን ጋር በምን ይገናኛሉ? ኤሌመንቶች ምንድን ናቸው? አንድ ሴት ለመባል ማሟላት ያለበት ነገር ምንድን ነው የሚለውን እስከ መጨረሻው አሳያችኋለሁ። ቪዲዮውን እስከ መጨረሻው በመመልከት ሰፖርታችሁን አሳዩኝ። ወደ ቪዲዮ ቤዚክ ኮንሰፕትስ ኦፍ ሴትስ ከማየታችን በፊት ሴቶች እንዴት ከሪል ላይፋችን ጋር ይገናኛሉ የሚለውን ነገር እንመልከት። እንግዲህ በአካባቢያችን ወይም ደግሞ በሀገራችን ላይ የመምህራን ስብስብ ይኖራል። በአንድ መስሪያ ቤት የሚሰሩ ሰራተኞች ስብስብ ሊኖር ይችላል። በአንድ ትምህርት ቤት ውስጥ የሚሰሩ መምህራን ስብስብ ሊሆን ይችላል። በባንክ ስራ ላይ የተሰማሩ ሰዎች ስብስብ ሊሆን ይችላል። ስለዚህ የእግር ኳስ ተጫዋቾች ስብስብ ሊሆን ይችላል። ስለዚህ እነዚህን በሙሉ በሴቶች ነው የምንገልጸው ማለት ነው። ስለዚህ ስለ ሴቶች በቂ ግንዛቤ ማግኘት መቻል ይኖርብናል ማለት ነው። The set is well-defined collection of objects. Well-defined means everyone agrees what is inside and what is outside. For example, if you say that these are the odd natural numbers, ለምሳሌ እነዚህ ኦድ የሆኑ ወይም ጎደሎ የሆኑ ናቹራል ነምበሮች ስብስብ ነው ቢባል ማንኛውም ሰው ምንም አይነት ኮንፊውዥን አይፈጥርም። ምንም አይነት ፐርሰናል ኦፒኒየን ወይም ደግሞ የግል አስተያየት ሊሰጥብን አይችልም። እኛ 1 3 5 7 ናቸው ካልን ሌላ ሰው 2 4 6 ብሎ ሊከራከረን አይችልም ማለት ነው። ምክንያቱም ፋክት ስለሆኑ ወይም ደግሞ ጎደሎ ቁጥሮች እየታወቁ ስለሆኑ ማለት ነው። ስለዚህ እዚህ ውስጥ የሚገኙትን ሊከራከረን አይገባም ወይም ሊከራከረን አይችልም። ወይም ደግሞ ከዚህ ውጭ ያሉትን 2 4 6 8 ኢቭን ናቹራል ነምበር ናቸው ብንል ማንም ሰው ሊከራከረን ስለማይችል እነዚህ ሴቶች ናቸው እንላለን። ሶ ኖ ኮንፊውዥን ኖ ኦፒኒየን መሆን መቻል አለበት ማለት ነው ሴት ለመባል። ኤሌመንትስ the objects in a set are called elements. ኦብጀክቶች በሴት ውስጥ የሚገኙ ኦብጀክቶች ኤሌመንት ይባላሉ። ሴትስ are written in curly brackets. ካርሊ በሆነች ወይም ደግሞ እንደዚህ አይነት ብራኬቶችን በመጠቀም ሴቶችን በቀላሉ መግለጽ እንችላለን። ካፒታል ሌተሮችን ሞስት ኦፍ ዘ ታይም እንጠቀማለን። ኮንቬንሽን ነው፣ ስምምነት ነው። ስሞል ማድረግ እንችላለን፣ ግን አብዛኛው ሰው የሚስማማበት በካፒታል ሌተር ስለሆነ ካፒታል ሌተሮችን ሴቶችን ለመግለጽ እንጠቀማለን ማለት ነው። ኤግዛምፕልስ if set A which is equal to, it is capital letter 1 2 3, so 1 2 3 are elements of set A. Set B which is equal to banana, mango, apple. Objects inside are the set of the elements of set B. Banana, mango, apple are fruits. That means they are objects, so they are elements of set B. Well-defined sets and not well-defined sets. So if the object is well-defined, so it is, we call it a set. well-defined ከሆነ ወይም ደግሞ በትክክል ከተገለጸ ሴት ነው እንለዋለን። በትክክል ካልተገለጸ ደግሞ ሴት ነው አንልም ማለት ነው። the set of even natural numbers ለዛንቴ ከ10 ያነሱ ሙሉ የሆኑ መቁጠሪያ ቁጥሮች መዘርዘር እንችላለን። ለምሳሌ let this set n 1 is not even natural number. Start from 2 4 6 8. So no one disagrees with this lists. ምክንያቱም 2 4 6 8 የታወቁ ከ10 ያነሱ ኢቭን ናቹራል ነምበሮች ስለሆኑ ማንም ሰው ሊከራከረን ስለማይችል ወይም ሌላ ሰው አይ እነዚህ አይደሉም ብሎ ሀሳብ ማንሳት ስለማይችል ይሄ ሴት ነው ይባላል ማለት ነው። ምክንያቱም ዌል ዲፋይንድ ስለሆነ ማለት ነው። the set of natural numbers less than 6 ከ6 ያነሱ ናቹራል ነምበሮች መጥቀስ እንችላለን። set n, this n1 and n2, 1 2 3 4 5
ዲስ። እነዚህ ናቹራል ነምበሮች ከ6 ያነሱ ናቹራል ነምበሮች ነው። አሁንም ሰዎች ሊከራከሩን አይችሉም። ስለዚህ ሴት ነው ማለት ነው ዌል ዲፋይንድ ስለሆነ። the set of odd natural numbers less than 6 ይሄን በተመሳሳይ ኦድ ናቹራል ነምበሮችን ከ6 ያነሱ እንዘረዝርና ሴት መሆኑን እናሳያለን ማለት ነው። the set of Arsenal football players የአርሰናል የእግር ኳስ ተጫዋቾች ዝርዝር ይሄም ዌል ዲፋይንድ ነው። ለምሳሌ እንዲህ ብዬ መዘርዘር እችላለሁ። ለምሳሌ if I symbolize Arsenal players as A, Raya, Odegaard, Gabriel, and the like. I can list them. ራያ፣ ኦዴጋርድ፣ ጋብሪኤል፣ ሳሊባ እያልኩ መዘርዘር እችላለሁ። ስለዚህ የአርሰናል ፉትቦል ፕሌየሮች ሴት ነው ብለን ማለት እንችላለን። ምክንያቱም ዌል ዲፋይንድ ስለሆነ ማለት ነው። ኖት ዌል ዲፋይንድ ኦብጀክትስ ዛት አር ኖት ዌል ዲፋይንድ ሴት ኦፍ ጉድ ስቱደንትስ ኢን ክላስ ጥሩ ተማሪዎች በአንድ ክላስ ውስጥ የሚገኙ አንዳንድ ሰው ጥሩ ናቸው ይላል፣ አንዳንድ ሰው ጥሩ ናቸው ላይል ይችላል። ፐርሰናል ኦፒኒየን ያስነሳል። ዌል ዲፋይንድ አይደለም። ዘ ሴት ኦፍ ቤስት ቲክቶከርስ ኢን ኢትዮጵያ አንዳንድ ሰው ማስተር አብነት ሊል ይችላል፣ አንዳንድ ሰው ዶክተር አብይ ኦር ሌላ ሰው ደግሞ መልእክተኛው ሊለን ይችላል። ስለዚህ ይሄም ሴት መሆን አይችልም ኮንፊውዥን ስለሚያስነሳ። ዘ ሴት ኦፍ ክሬቲቭ ፉትቦል ፕሌየርስ ኢን ዘ ወርልድ አንዳንድ ሰዎች ክርስቲያኖ ሮናልዶ ይላሉ፣ አንዳንዶቹ ሊዮኔል ሜሲ ይላሉ። ስለዚህ ዌል ዲፋይንድ መሆን አይችልም። ስለዚህ ሴት አይደለም ማለት ነው። ቪዲዮን እስከ መጨረሻ ስለተከታተላችሁ በጣም አመሰግናለሁ። ኔክስት ቪዲዮ እንዲደርሳችሁ ሰብስክራይብ እንዳይረሳ። ባይ ባይ።